አዳምጪ። ምን ነው ይሄን ያህል ምን ነው ለሀገሬ ልጅ 5 ሳንቲም አታውጪ፣ እኔ እከፍላለሁ። ቁጭዋል በቃ አያስፈልግም። ሪከርድ አድርጉ። የቤታን ልደት እኔ ነኝ የማወጣው። ስትፈልጉ 1 ብር እንዳታወጡ። ለሀገሬ ልጅማ አሜሪካ ላይ ሰው ብለሽ ሙድ አትይዥም። እኔ እያለሁ ተመስገን ተመስገን ተመስገን። ፈጣሪ ሆይ እጃችሁ ይችላችሁ ብሉ። ድሮም ስራችሁ እጃችሁን ታጥቦ መጥቶ መብላት ነው። እኔ አለሁ። ካላስ ቴንክ ዩ ጋይስ ቴንክ ዩ ጋይስ። እዛው ብሉት ቡኳችሁ። ቴንክ ዩ መሲ ትመጣለች የኔ ውዳውን በዚህ ጧት የት ናት? ካላስ ቴንክ ዩ ጉቺ። የእውነት አንቺ መልካም ሰው፣ አንቺ ጥሩ ሰው። እውነት እንደው አንቺ ይህንን ሁሉ ነገር ስላደረግሽ በጣም ቴንክ ዩ። ጥሩ መምጣት ብቻ ነው እኛ እጃችሁ ሽፎን ሳትለብሱ ሹሩባ ወደ ኋላ ሳትሰሩ መታችሁ ብሉ። እንኳን ለቤታዩ ለማንም ይደረጋል። ሳራ አልሀበሻ እያለች እኔ እያለሁ ያገሬ ልጅ እናንተ የቤቦካ የገነፋ ገንፎ ኬካችሁን ይዛችሁ መጣችሁ እዚህ ቪዲዮ ልትቀረጹ አይቻልም። ከዲኮሩ ጀምሮ ሳርዬ እኔ ያለሁ ኑና ብሉ ብሉ ኑና ብሉ። እናንተ የምታውቁት መብላ ነው። ኑ ብሉ። ተመስገን ተመስገን። ሙኒት ጥሪናን እንግዲህ አይመለከትም። ማታካቻት እዚህ ውስጥ ሙኒት ባለ ሀብት ነች። ኤክስኪውዝ ሚ ሙኒት ተጠርታ የለ እንዴ? ትመጣለች። ሙኒት እዚህ ነገር ውስጥ አትገባም። አንቺ ነሽ የተንደቀደቅሽ ወይዘሮ ሳራ አንቺ ነሽ። ተጠርታ የለ ወይ? ተጠርታ የለ ሙኒትማ ዝንጥቅብጥ ብላ የምትመጣው ሽቅንጥ ብላ ሀብታም እንዴ ነው ምሽቅንጥ ብዬ ተጠርቼ የለ እንዴ? ማሬ ጠሪ አክባሪ አባያዋን አድርጋ ዝንጥ ብላ የኔ ደርባባ። አንቺ 7 ቦታ ነበረ የባለፈው 17 ቦታ ተሰርተሽ ነው ባው። አይ ምንም ይሁን ምንም ከደገሽ አንቺ እንደውላት ለቤታዮ እኔ ነኝ የምደግሰው። የቤታ ልደት አልሀበሻ ልጅ ቤታ እኔ ወርቂቱ እያለሁ ወርቂቱ እያለሁ የቤታን ልደት አንቺ ገና ልትባበይ አማጥሽ እኮ ወይዘሮ ሳራ መቀያዘሽ አማጥሽ አልሽ። አማጥሽ እኮ አማጥሽ እናቴ ለቤታ ኬኩ የኔ አይነት ሆኖ ያበደ ኬክ ይጋገራል። አንድ ሺህ መሲ ይዛ ትመጣለች። ኬክ መሲ ይዛ ትመጣለች። አንፈልግም እንዳታመጡ ጋይስ፣ ሪካርድ አድርጉ። አንፈልግም ቡኮዋን እዛ ይዛ ትቀመጥ። አንፈልግም የሷን ቡኮ ሺህ ምናምን ድርሃም ነው ራስ ያሰራል። ታዲያ አንቺ ምን ይዘሽ ነው የምትመጪው? ድግሱ ተቃለለልሽ። በቂ ነው። ሳርዬ ሽሩ በብቻ ተሰሪ ወይ ተሰሪ እንጂ በቂ ነው። ምንም አንፈልግም። እጅሽ ታኔ የክብር እንግዳ ነኝ ጋይስ፣ እኔ የክብር እንግዳ ነኝ። አዎ አያስፈልግም። ብቻ ኑና ብሉ። ሳርዬ ብሉ። ለመስፍኔም እንቋጠራለን። ብሉ። የዛን ቀን ነው ጉድ። ይሄ ደስታ ነው። በቃ ዛሬ ደስታ ነው። በጠዋቱ ጥሩ ዜና ሰማን። አዎ ምጥ ሆኖብሽ ነበር ሳርዬ። እንቅልፍ ለሌሊት የምትደውይብኝ ሀሳብ ሆኖብሽ ነው እንዴ? ማሪ መች ተኝቼ በጣም ስንት መቼ ነው የሚከበረው ጋይስ የቤታ ልደት? መቼ እንደሆነ ብቻ ቀኑን ንገሩኝ ጋይስ። ቀኑን ብቻ ንገሩኝ። ተመስገን በጠዋቱ በቤታ ፋንታ እዛ እንትኑ ላይ የምሆነው እኔ ነኝ። እኔ ስለሆንኩ ወኪሏ ያገሯ ልጅ እኔ ስለሆንኩኝ ዲኮሩ ጋር እኔ ነኝ የምሆነው። ቤታ ነይ ፎቶ ተነሺ ስትባል እኔ ነኝ የምነሳላት። ደግሞ ወደ ማክሰኞ አሸጋገራችሁት። ወደ ቅዳሜ ማክሰኞ ነው ስትውል አልነበር ልደታ? ቅዳሜ ነው ብላለች አሉ። ቅዳሜ ዕለታ በራሴ ቤት ነው ላይቭ የሚገባው። በራሴ ቤት አንድሽ ቤትሽን ክፈሽ ይዛን ቀን አሳይሻለሁ። ራሴ ደግስላታለሁ። ደግሞ ለሀገሬ ልጅ አያችሁ ፍቅሮች፣ ያንን የቦካ የብርጅስቶንን ኬክ ይዘው ሊመጡ እኮ ነው። ከዛ ቤታዬ ልደትሽ ሊሏት ልብ ካላችሁ 1700 ድርሃም ያን ኬክ ዘዙ። አታዙ፣ እኔ ያዛለሁ። የተወለደችው ዛሬ ነው። ኦኬ። ስለዚህ አሁን በቀደም ያከበራችሁት ምንድን ነው? በቀደም የተከበረው የምን ቀን ነው? ፈጣሪ ትዕግስቱን ስጠኝ። ኧረ ቲክቶከሮች እንደው ገና ወሮ ነው የሚከበረው። አትቁጠሪ። በየጊዜው ነው የሚከበረው። አሁን በቀደም አከበርን ብላችሁ ድግስ ደግሽ እያላችሁ ቀልቤን ስትነሱ ቆያችሁ። አሁን ዛሬ ነው ትላላችሁ፣ ቀጥላችሁ ደግሞ ቅዳሜት ነው ትላል። ትክክለኛ ቀኑን ለምን አልነግሩንም ጋይስ? እንዳንበላ እንዳንጠጣ ነው። እግዚአብሔርን የኔ ልደት ኬክ አያምርም? መጣፈጡን እነሳሪ ይናገራሉ። ምን ያህል እንደሚጣፍጥ ግን ኬኩ ራሱ ስታዩት አያምርም? በጣም ይጣፍጣል። ሲጀመር ኬክ አንድ ከዛ ኬክ በኋላ ኬክ አልጠላሽም ሳርዬ? ኧረ ማርያምን ያ ኬክ በጣም አይኔ ላይ ነው። እኔ እኮ ለእንትን አዝዤ ኬክ ተቆርሶ ሲሰጠኝ እንደዚህ ቻልነጋት ብታይ ዛሬ እንደዚህ አይቼ ነው የምታው። ትክክለኛ ቀኑ ዛሬ ነው። የተወለደችው ዛሬ ነው፣ ግን ቅዳሜ ነው የሚከበረው። ስለዚህ ቅዳሜ እናከብራለን። ዲኮር ይሰራል ፏ ብለን። ደግሞ ለቤታዮ ያልሆነ እግዚአብሔር ያገሬ ልጅ ነው ወርቅ። እናንተ ደግሞ ጥጥጥብ ዝነጥጥ ብላችሁ ከሹሩባ ወጣችሁ ከሽፎን ወጣችሁ። ስለዚህ ጋይስ ቅዳሜ ልደት አለ የቤታዮ። እሺ እንዳቀሩ እሺ ውዶቼ። እኔን ደግሞ በቤቴ ትባርኩኛላችሁ። እሺ የዛን ቀን እኔም ራሴ ቤታ ማለት ነኝ። እነሷን የልደት ቀን ሰው ከቤታ ጋር ፎቶ ምናምን መነሳት ይፈልግ የለ እንደ ቤታ እኔ ነኝ ፎቶ የምነሳው። መባረክ አለው። አይ እናንተን አላስገባም። ገስት ላይ ብቻዬን ነው የምገሰለው። እንዴ ታዲያ መባረክ ካለው ማን ልደግሱ ዴቴ እንዲጉጪ ያረጉድ ስሙ ጋይሶች ይቀፈላ ነው እንደያዘችው ልጅ እና ታዲያ አንቺ ለምን ትባረኪያለሽ ታዲያ? እንዴ ደስ ያላቸው ሰዎች ይባርኩኛል። ሊስሙኝም አንበሳም ያላቸው ሊሰጡኝ ይችላሉ። ቤታዬን ለማስደሰት ስለሆነ ያደረኩት። አንቺ ለገንዘቡ እንዴ ታስቆንቆነሽ ለመባረኩ አይንሽን አፍጣሽ ትጪዋለሽ። ሳሪ ይሆናል አይመጣውም እኮ አሁን ቅዳሜ እንዴ ነው የሚሆነው? ቤታ እዛ ካከበረች እዛ ነው የምንሆነው ወይስ አንቺ ጋር ነው የምንሆነው? ሁሉም ጋር እንሆናለን። በገስት እንሆናለን። በላይ በእንትን እንገባለን። ሁሉም ጋር እንገባለን። ማሪ ቤታዮ ጋርማ በጧት ነው የምገባው።
ጠዋት ምን ትሰሪያለሽ ያለ ፕሮግራም እንዴ? ያለ ፕሮግራም ይባላል እንዴ? አሟሙቃለሁ፣ ስንት ነገር አለ እንዴ? ቤታማ ጠዋት እገባለሁ፣ ከሰዓት አንቺ ጋር እመጣለሁ። አንቺ ቤት መባረክ ካለ በአካልም በገስትም ነው አንቺ ቤት ውዴ። ተይ እንጂ ምን ልሰራ ነው ዝም ብዬ የምተኛው? መተኛትማ አያስፈልግም። የዓርብ ዕለት ከተኛው እሑድ አድርጉላት ይላሉ። ግን እውነት እሑድ እናድርገው እንዴ? ይሻላል ጉቺዬ። የቅዳሜውን እዛ ተባርከን ነገሩ እየሆነ አይተው ወደ እሑድ ይሸጋገር። ጋይስ እስቲ ከእናንተ ጋር እንመካከር። የእኛን የዱባይ እናድርገው። የምር እሑድ ይሻላል ጉቺ፣ የእሑድ ይሻላል። እንዳናደርጋት ቢዚ እንዳናደርጋት፣ እሷም አትጠፋብን። ሁለታለች እንዴት ትላላችሁ ጋይስ?